never give up የሚለው wisdom ነው። እኔ በቃ ያው ሞክር እምቢ ካለህም ሞክር ነው give up የሚለን የጋ ያለ በቃ እንደውም የሚቆጨን ነገር ያልሞከርነው ነገር ካለ ነው የሞክረነው ካልተሳካ እንዳይቆጭ ስለዚህ ደጋግመን ተስፋ መቁረጥ በእኔ ጋር ቦታ ያላት የኔ wisdom እሷ ነው ተስፋ መቁረጥ የምትባል ለዚህ ነው ሲድኒ ኦሎምፒክ ላይ ፖል ተርጋት እኮ አሸንፏል ያቺ ተስፋ ያለ መቁረጥ ፖሊሲ እንትኔ የውስጥ እንትን ያቺን ወርቅ ያማረች ወርቅ ሜዳሊያ እንዳገኝ አደረገኝ ስለዚህ እኔ ለሌሎች ወገኖቼ ተስፋ መቁረጥ የሚባል ራሱ ቁረጡበት ምክንያቱም አንዱ ትልቁ ችግራችን ይሄ ስለሆነ እኔ ቅድም እንደውም ስለ ምንድነው አንተ ሰክሰስፉል ስቶሪ ብለ ያልከኝ ነው ተስፋ መቁረጥ በኔ ጋር አይሰራም ደግሞ በምንም ታምር ምንም ምድርና ሰማይ ያልፋሉ እንኳን ተብለ በትባል ተስፋ መቁረጥ የለብህም ማድረግ ያለብህን አድርገህ ይሄ ነው ምለው እኔ ወገኖችን ሁሉ ጊዜ አንዳንድ ጊዜ በትንሽ ነገር መርካት በትንሽ ነገር ደግሞ ጊቭ አፕ ማድረግ ፕሊዝ እንደዚህ አይነት ነገር ምክንያቱም ቀን ውሎ ሲያድር ሌላ ነገር ነው አንዳንድ ጊዜ እኮ እንትን ላይ ምንድነው ኮከቦች እንትኖችም እኮ አሉ ዛሬ ላይ ገጥሞ ይችላሉ ነገ እኮ ገጥሞ ታገኛቸዋል የሆነ ነገር ለምሳሌ ዛሬ በቃ በሁሉ ነገር ዲፕሬስድ አድርገህ ተፈጥፍጠክ በቃ እስቲ ነገር ይደርና ሊወስል ሌላ ነገር ምክንያቱም ምንድነው የከዋክብት አጥኛ አይደለሁም የሆነ ነገር ይገጥማል ካንተ ሆሮስኮፕ ይገጥምልሃል ዛሬ ባይሆን ነገ ሊሆን ይችላል ስለዚህ በዛ አይን እንድናየው ነው በጣም ነው ማመሰግናችሁ